ሰላም ነው። ሰላም። ሚስትህን ልታጣብሰኝ ነበር። አቤት። ቆንጆዬ ሚስት ነው ያለህ እና ፈቃደኛ ከሆንክ በስማም ወልድ መንፈስ ቅዱስ አሐዱ አምላክ። በስማም ወልድ መንፈስ ቅዱስ አሐዱ አምላክ። ምን ነው? ማን እንደሆንኩ ግን አውቃል? ማለቴ ምኗ እንደሆንኩ ታውቃለህ? ባሏ እንደሆንክ አውቃለሁ እና ለእሷ እንዳንተ የሚቀርብ ሰው የለም ብዬ ነው። በስማም ወልድ መንፈስ ቅዱስ። በስማም ወልድ እንዴ! እየቀለድኩ አይደለም። አንተ ያማል እንዴ? እንዴት ብትደፍረኝ ነው እንደዚህ የምታወራኝ? ይህ እኮ ድፍረት አይደለም ፍቅር ነው። እሺ እኔንስ ድፈረኝ እንዴ? ባህላችንስ? ቆይ ሰው ራሱ ቢሰማ ምን ይልሃል? ወንድሜ በፍቅርና በጦርነት እኮ ሁሉም ነገር ትክክል ነው እንዴ? ቢሆንስ? የፍቅርን ህመም ለአንተ አልነግርህም፣ ምክንያቱም እንዴት ተሰቃይተ እንዳገኛት መገመት ስለማይከብደኝ እና ይህን ደግሞ አንተ ካልተረዳኝ ማን ይረዳኛል? እንዴ ቢሆንም እኮ እኔ ባሏ ነኝ። ይሄ ልክ አይደለም። በፍቅርና በጦርነት ሁሉም ነገር ትክክል ነው ተባብለን። እሱማ ግን አረ ወንድሜ ቢያንስ አላሳዝንም? እሱማ በጣም ነው የምታሳዝነው። እና ደግሞ የፍቅር ምን እንደሆነ አውቃለሁ እኮ። አግዘኛ። እሺ ምን ላግዝ? በቃ ወርታ አሳምንልኝ። እንደሱ እንኳን ማድረግ ይከብደኛል። ባይሆን በቃ ስልኳን ልስጥ። እሺ 09 41 44 99 እሺ አመሰግናለሁ። በቃ ይቅና። አሜን። ጸልይልኝ። እሺ ጸልይልሃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።